ዛሬም እንግዲህ እንደተለመደው በየሳምንቱ ዛሬ ዘገይት ብለናለኝ። በየሳምንቱ አዳዲስ ልብሶችን የተሰሩ ልብሶችን ነዶዎችን እናሳያችኋለን። ስጦታው ስቱዲዮ ዩቲዩብ ሰብስክራይብ ላይክ ሼር አድርጉ። እንግዲህ ዛሬ ያዘጋጇቸው እነዚህ የደረጃ ልብሶች ናቸው። በጣም የሚያምሩ ቆንጆ ናቸው። በዳይመንድ ሆኖ ዝግዛግ ነገር አለው። እነዚህ ደግሞ በጣም ብዙ አይነት ከለሮች ውሃ ሰማያዊ ያለው፣ ነጭ የወርቀ ዘቦ አለው፣ ቢጫ የወርቀ ዘቦ አለው። እነዚህ እንደምታያቸው ደረጃዎች የሚያምሩ ናቸው። በቢጫ በሰማያዊ ናቸው። መነኑ ሁለት አይና ነው። እነዚህ ተሰርተው አልቆ 11000 ነጠላውም ቆንጆ ነው። ተአጥፎ የሚለበስ ልብስ ነው። ስለዚህ ይሄ በደረጃ ልብስ እንድታዙ። ሁለተኛው ደግሞ ተመሳሳይ ናቸው ግን ከለሩ ይለያል። ከለሩ በጣም ይለያል። ይሄ ቢጫው ነገር ትንሽ ደመቅ ይላል። ደረጃዎቹ በጣም ቆንጆ ነው። ውስጡ ዳይመንድ ነው፣ ዝግዛግ አለው። ይሄ ቀዩ ውስጥ ላይ መስቀል አለው። ቢጫ ደመቅ ያለ ቢጫ ደረጃዎቹ ላይ አሉት። በጣም የሚያምር ነው። መነኑ ሁለት አይና መነን ያለው። ነጠላውን በጣም የሚያምር ነጠላ ነው። ሰፊ ነው። ተነጥሎ የሚለበስ ነው። እያንዳንዱ ነገር ያምራልና ይሄ ተሰርቶ አልቆለት 11000 ብር ነው። ይሄ ደግሞ በጣም እኔ በግሌ በጣም የወደድኩት ልብስ ነው። ይሄ በደረጃ ነው። ሁለት ደረጃ ሆኖ ሰፊ ነው። በጣም ነው የሚያምር። ማየት ትችላላችሁ። ውስጡ አረንጓዴ ጎመን አረንጓዴ ነገር አለው። ብርቱካናማ ነው። እያንዳንዱ አሰራሮቹ እዚህ ጋር በጣም ነው የሚያምሩት። ጉብጉቡ አጨራረሱ። ይሄ መነኑ 3 አይና መነን ነው። ነጠላውም እንደዚህ የሚያምር ነው። እንደምታዩት በጣም የሚያምር ነጠላ ነው። ይሄ አልቆለት 11000 ብር። ማሳያችሁ ሰፋ ያለ ጥለት ነው። ይሄ ደግሞ አዲስ ነው። አሁን በቅርብ ነው የወጣ። ይሄ በጣም ያምራል። ቸኮሌት ከለር ሆኖ ውስጡ ቤጅ ነገር አለው። ወርቀ ዘቦ በቢጫ አለው። ዳይመንድ ነው። ውስጥ ላይ ደግሞ ቀይ ነገር አለው። በጣም የሚያምር ለፕሮግራም ለሽምግልና ለተለያየ ለሰርግ የሚሆን ነው። ትንሽ ሰፋ ያለ ጥበብ ነው። የሚያምር ነው። መነኑ እንደምታዩት ይሄ 3 አይና መነን ያለ በፈለጋችሁት ከወገብ በላይ በአራት ማዕዘን በቪ በተለያየ መልኩ ማድረግ ትችላላችሁ። ነጠላው እንደምታዩት ነው። በጣም የሚያምር ነው። እነዚህ አልቆለት 18000 ብር። ትልቅ ጥለት ነው። እንግዲህ ዩቲዩብ ተከታታዮቻችን የኛ ስራ በጣም ቆንጆ ነው። በፈለጋችሁት ምርጫ በፈርጥም ማድረግ እንችላለን። ይሄ ደግሞ አረንጓዴ ነው። ውስጡ ነጭ አለው። አበባ ነገሮች አሉት። ውስጡ መስቀል አለው። እያንዳንዱ አሰራር በጣም የሚያምር ነው። ቢጫ ወርቀ ዘቦ አለው። ከአረንጓዴ ጋር ሲወሰወስ በጣም ነው የሚያምር። ከዚህ ላይ ፈርጥ አድርገን በፈለጋችሁት መልኩ መስራት ይቻላል። ይሄ አልቆለት 20000 ብር ነው። ለፕሮግራም የሚሆን በጣም የሚያምር ልብስ ነው። በተለይ ለሰርግ፣ ለፋሲካ፣ ለፈለጋችሁት ለሽምግልና የሚሆን ልብስ ነው። ከወገብ በላይ በፈለጋችሁት ስታይል በቪም መሆን ይችላል። በአራት ማዕዘን መሆን ይችላል። ይህም ሰፋ ያለ ነው። በጣም የሚያምር ነው። እዩት። ይሄ
ብዙ አይነት ከለር ነው ያለው። ጥቁር አለው፣ አረንጓዴ አለው፣ ውስጡ መስቀል አለው። ይሄ ወርቀ ዘበው ነጭና ቢጫ ከአንድ ላይ ተወስሶ ነው። እያንዳንዱ አገባብ በጣም የሚያምር ነው። እነዚህ ዳይመንድ ናቸው። እዚህ ጋር የተሰሩት አሰራሮች በጣም ነው የሚያምሩ። ይሄም ለፕሮግራም ቢሆን በጣም የሚያምር ልብስ ነው። መነኑ ሁልጊዜ እንደምላችሁ ይሄ በሶስት አይና ነው። ሶስት አይና ሙሉ ይደረብልን የምትሉ ከሆነ ይቻላል። ነጠላው የሚያምር ነው፣ ማየት ትችላላችሁ። በእንደዚህ መልኩ ተሰርቶ አልቆ 19,000 ብር ይወጣል። እናንተ የምትፈልጉትን ስክሪንሻት አድርጋችሁ ዋትስአፕ ላይ ቴሌግራም ላይ መላክ ይቻላል። በፈለጋችሁት ስታይል እንሰራለን። ስጦታው ስቱዲዮ ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ላይክ አድርጉ። ሌላው እቺ ደግሞ በጣም የምታምር ልብስ ናት። ፒንክ ነገር ሆና ከውስጡ ውሃ ሰማያዊ ነገር አለው፣ ቢጫ ወርቀ ዘቦ አለው። በጣም የምታምር መካከለኛ ጥለት ናት። ለሚዜ ለእናቶች ይሆናል። ነጠላውም እንደምታዩት የሚያምር ነጠላ ነው ያለው። እቺ አልቆላት 11,000 ብር ነው። መነኑ ሁለተኛ መነን ነው። ስለዚህ በፈለጋችሁት በሌላም ከለር አለው፣ በምትፈልጉት ከለር እናስመርጣችኋለን። ይሄም እንደምታዩት መካከለኛ፣ ይሄ ቀጭን ጥለትም አይባልም መካከለኛ ናት። ይሄ ቀይ ሆኖ ውስጡ ቢጫ ወርቀ ዘቦ አለው። እንደምታዩት በጣም ጥርት ያለች የምታምር ናት። በወራጅ መሰራት ይችላል፣ ለምትፈልጉት ነገር መሰራት ይችላል። ነጠላውም እንደምታዩት ነው። እቺ አልቆላት 10,000 ብር ናት። መነኑም ሁለት አይና መነን ነው። በጣም የሚያምር ነው። ብታዙ በሰዓቱ እናደርሳለን። በጊዜ ፈጥናችሁ ዘዙን። ዩቲዩብ ላይ ስክሪንሻት እያደረጋችሁ መላክ ትችላላችሁ። ሌላው ዛሬ ማሳያችሁ የተሰሩ ልብሶችን ነው። እነዚህ የተሰሩ ልብሶች ይሄ የነዶ ልብስ ነው። ቀጭን ጥለት ሆና በጣም የምታምር ናት። የደንበኛችን ናት። ይሄ ነጭ አለው፣ ወርቀ ዘቦ አለው፣ ጥቁር አለው። ይሄ አተር ከለር ይባላል። 49 አለው። በጣም የሚያምር ልብስ ነው። ከዚህ ይሄ ደንበኛችን ፍላጎት ስለሆነ አሰራሩ እንደዚህ አይነት ሆኖ እጅዬ ጉርድ በምትፈልገው መልኩ ነው የሰራንላት። የሚያምር ነው። መነኑን ደግሞ እንደምታዩት በሁለት አይና መነን የተሰራ በጣም ቆንጆ ስራ ነው። ከኋላ በጥቅጥቅ ነው የተሰራ ከኋላ እና በጣም የሚያምር። ይሄ አልቆለት 12,500 ብር ነው። እናንተም ብታዙ በምትፈልጉት መንገድ እንሰራላችኋለን። ሌላው ይሄ የፈርጥ ልብስ ነው። የክርስትና ልብስ ነው። በጣም ነው የሚያምረው። እንደምታዩት ብዙ አይነት ከለር ነው ያለው። ቀይ አለው። እነዚህ ደግሞ ነጭና 2 ቁጥር የሚባሉ ውስጡ ተወስሶ ነው። ፈርጡ እያንዳንዱ በሚያምርበት በዛ ቦታ ነው ያደረግነው በዳይመንዱ። መነኑ ሁለት አይና መነን ሆኖ ዳብል መነን ነው ያደረግነው ያለነው። ይሄው ስራውን ማየት ትችላላችሁ። ጥልፉ ቀላል ነው። ፈርጡ አገባብ እያንዳንዱ ስራ በጣም የሚያምር ነው። በ5 አርብ ነው የተሰራ። ሰፊ ነው በጣም። በ5 አርብ ነው የተሰራ። ወራጅ ነው። ይሄ ደግሞ መስቀል ነው። መስቀሉም ጋር ያደረግነው ፈርጥ በጣም የሚያምር ነው። ነጠላውም እንደምታዩት ነው። ከኋላ በዚፕ ነው የተሰራ። እናንተም በምትፈልጉት ሆኖ
ከኋላ እንትን የተሰራ የሚያምር ነው። እጅየው እንደምታዩት አጭሩ ያዝ እንዲያደርጋቸው ፈልገው ነው። ይሄ አልቆለት 18500 ነው። በጣም የሚያምር በጣም ያልደመቀ በጣም እንትን ያላለ ጸጥ ያለ ነው፣ ግን በጣም የሚያምር ነው። ይሄ በ31 ክር በጥቁርና ፌሮዚቲ በሚባል ክር ነው የተሰራ። እንደምታዩት በጣም የሚያምር መስቀሎቹ በጣም የሚያምሩ ናቸው። አገባቦቹ እያንዳንዶቹ ነገር የሚያምሩ ናቸው። ከላይ ከወገብ በላይ የተሰራው ሆኖ ከኋላ ዚፕ አለው። እጅየውም እንደምታዩት አጭር ነው። ከዚህ አርቡ 5 አርብ ነው፣ ሰፊ ነው። የክርስትና ነው፣ ትእዛዝ ነው። በጣም የሚያምር ልብስ ነው። ይሄም አልቆለት አንድ አይነት ናቸው። ከለር ነው እንጂ ከሁለቱ ጋር አንድ አይነት ናቸው። 18000 ብር ነው ይሰራ። ብታዙን በፈለጋችሁት ቦታ እንልክላችኋለን። በጊዜ ነው የምናደርሰው። ፍሬ ጥበብ በዚህ የታወቀነን። እንደምታያቸው እንግዲህ ልብሶቻችን በጣም የሚያምሩ ናቸው።